ሰላም እንዴት ናችሁ? ከስራ እየተመለስኩ ነው። ቤት ከገባሁ አልቀርጽም ብዬ ነው እና የዛሬው ውሎዬን አፕዴት ላድርግ ብያችሁ ነው። የዴይ ፎር ቪዲዮአችን ነው ይሄ። ታዲያ አሪፍ ነው፣ ግን ድካም አለ። እኔ እያቃተኝ ያለው ይሄ የድካሙ ነገር ነው። ጠዋት ያለመድኩትን በጊዜ መነሳት ጀምረ እሱ ድካሙ ነገር አለ። እሱን ነው አሁን እያቃተኝ ያለው፣ ግን በሞላ ጎደል አሪፍ ነው። ስራ ነው ያለው። ከሰዓት ኦሬዲ ከሰዓት በሚባል ደረጃ ነው 4-5 ሰዓት ስራ የገባ ነው። ቀን ኮድ ነው ማረው፣ ግን አሁን አንድ ነገር እየወሰንኩ ነው። አንድ ስኪል ተጨማሪ መማር አለብኝ። ግቢ ውስጥ አብዛኛውን ነገር ኮድ እያረኩ አሳልፌ ቢያንስ አንድ ስኪል ተጨማሪ ሳንማር ጊዜ ደረሰን። ደግሞ ክረምትም ስለሆነ እቺ ሁለት ወር አይ ቲንክ 3 ወር እስከ ሰፕተምበር ነው ወደ 3 ወር ነው አይ ቲንክ ያለውና 3 ወር ያ ማለት የሆነ አዲስ ነገር ብንማርና ደግሞ ቪዲዮ ኤዲቲንግ ብለምድ አሪፍ ነው ብያለሁ። እሱን ለመማር ደግሞ አዲስ ነገር እሱ ነው አሁን ዛሬ የመጣልኝ ሀሳብ። ለመማር አስቤያለሁ እሱን ነገር እና ሙሉባል የዛሬው ውሎ አሪፍ ነው። ትላንት ከሰዓት አሁን እያስቸገረኝ ያለው በጊዜ መተኛት አልቻልኩም። በጣም ቆይቼ ነው እየተኛለሁ። ትላንት ማታ ራሱ ምዛ ነው ተኛው። እሱ ነው ትንሽ እየከበደኝ ያለው እና እቺ ሶሻል ሚዲያ ስክሮሉም ደግሞ ከብዶኛል በጣም። ስክሮል ሌላ መንገድ ሄጄ ነበር ለጥቅል ሶሻል ሚዲያ ስክሮሉም ትንሽ ያቃተኛው፣ ግን ሞስት በቃ 80% አሪፍ ነው። አሪፍ የሚባል ደረጃ ላይ ነው ያለው። አይቻ ያሰብነው በጥሩ ሁኔታ እየሄደ ነው። ዋናው ይሄ ማለታችን ይሄኛው ማለታችን ዶክመንት ለማድረግ ነው የምናሳልፈው ነገር ቢያንስ ዶክመንት አድርገን የሆነ ቦታ ለማስቀመጥ ነው ይሄንን ቪዲዮዎች የምንሰራው። እና ደግሞ ዴይሊ ደግሞ የሆነ ሚኒንግፉል የሆነ ነገር አድርገን ደግሞ ማለፋችንን ለማረጋገጥ ነው እንዲህ የምናደርገውና ብቻ በየቀኑ የሆነ ጠቃሚ ነገር ለማድረግ እንሞክራለን። የዛሬው ይሄ ነው። ቤት ከገባሁ በጣም ደክሞኛል። እኔ አልቻልኩትም። ቀን የሆነ ናፕ ምናምን በፊት አደረግ ነበረ፣ አሁን አልቻልኩምና ለዛ ነው። ግን እየሞከርኩ ነው። ያቅም ነኝ። ባይ ይመቻችሁ።